የኦሮሞና አማራ ህዝብ ጉዳይ ሎክ የፕሮፌሰር መሐመድ ሐሰንን መጽሐፍ መጨረሻ ላይ ጻፈው ኦሮሞ ኢን ዘ ክሪስቲያን ኪንግደም የሚለውን ታይትሉ እንትን ቢሆንም ሞስት ሊባውት ኦሮሞና አማራ ጉዳይ ነው። ለረጅም ዓመታት አብሮ የኖረ ህዝብ ነው። በዚህ ዓመታት ውስጥ ተዋግቷል፣ ተገዳድሏል፣ ተጋብቷል፣ ተዳቅሏል። ይሄ ፋክት ነው። ቁስሎችም አሉ፣ የደስታ ዘመኖችም ነበሩ። ይህ ህዝብ ግን ሊነጣጠል አይችልም። ይሄ ፖለቲካ አይደለም ጎበዝ፣ ስቴትመንት ኦፍ ፋክት ነው የምነግራችሁ። የአማራን ድንበር ብዙ ያልተቀላቀለ ህዝብ ሊኖር ይችላል። ይሄ በመጋባት ብቻ ሳይሆን ኦሮሞ በጣም ላርጅ የሆነ ኦሮሞ በአማራ ክልል ውስጥ አለ። በጣም ትልቅ የሆነ የአማራ ተወላጆች በኦሮሚያ ውስጥ አሉ። እነዚህን ሁለት ህዝቦች ለመነጣጠር መሞከር ኢትዮጵያ መገነጣጠል ሳይሆን ህዝቦቿን ማፋጀትና ከፍተኛ አደጋ በዚህ አካባቢ ማምጣት ነው። ስለዚህ የሚያስፈልገው እንደኔ አመለካከት ሪሌሽንሺፑንም ሮዚ ሮማንቲክ ነገር አናርገው። እንደ ማንኛውም ሁለት ትልልቅ ህዝብ ነው። ሁለት በጣም ትልልቅ ኃይል ያለው ህዝብ እንደመሆኑ የፖለቲካ ፉክክሩ ይቀጥላል። ይሄን እንዳትዋሽ፣ ራሳችን እንዳንዋሽ። የፖለቲካ ፉክክር ይኖራል። የፓወር ስትረግሉ ይመጣል። አዲስ አበባ ላይ እንትን የሚያደርጉ ሰዎች